ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ በኢትዮጵያ ታሪከ ንግስና ውስጥ ብዙ ያልተሰሙ ታሪክን ከ2900 ዓመታት ወደ ኋላ ተጉዘን እንመለከታለን። ሰምተን የማናቃቸውን የንግስና ስም አብረን እንመለከታለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የምንለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሶ የደውል ምልክቷን በመጫን አብሮነታችሁን ግለጹ እንላለን። በዚህ ታሪክ ውስጥ የሚገለጹት ታሪክና ነገስታት ቅድመ ልደተ ክርስቶስ የነበሩ መሆናቸውን መገንዘብ ያስፈልጋል። አብራችሁን ቆዩ። ታሪኩን የምንጀምረው ከንጉስ ሃንዲዮን ነው። ምክንያቱም ይህ ንጉስ ሃንዲዮን የተባለው ንጉስ ከ957 እስከ 956 ቅድመ ልደተ ክርስቶስ የገዛ ንጉስ ነው። ይህም ንጉስ ከቀዳማዊ ምኒልክ ቀጥሎ በኢትዮጵያ የነገሰው ንጉስ ነው። ማለትም ይህ በነገስታቱ ዝርዝር ስንቆጥር ከንግስተ ሳባ ጀምሮ አንድ ብለን ስንቆጥር ሶስተኛ ላይ የሰፈረ ንጉሱ ንጉስ ሃንዲዮን የተባለው ንጉስ ነው። የንግስተ ሳባንና የቀዳማዊ ምኒልክን ቀድሜ የሰሩት ቪዲዮ ስላለ እዛ ላይ መመልከት ትችላላችሁ። እንዲሁም የቴሌግራም ቻናሌ ላይ ስለ ቀዳማዊ ምኒልክ አጠር ያለች ጽሁፍ አለ፣ እዛ ላይም ገብታችሁ መመልከት ትችላላችሁ። እና ይህ ንጉስ ሃንዲዮን ለ1 ዓመት ኢትዮጵያን በግዛት አስተዳድሯል። እንደ ታሪክ ሰነድም የቀዳማዊ ልጅ እንደሆነና ንጉሰ ነገስትነቱም ኦሪታዊ እንደሆነች ወይም ኦሪታዊነትን የሚከተል እንደነበር ብቻ ነው የሚታወቀው። ከዚህ ያለፈ ታሪክ የለውም። እና ይህን የነገስታቱን ታሪክ መመልከት ከቻላችሁ በተክለ ጻድቅ መኩሪያ ላይ ከገጽ 22 እስከ ገጽ 27 ላይ ከኢካምዘር ጀምሮ እስከ ሳባቢያን ያለውን የነገስታቱን ዝርዝር ያትታል። ያው በሳባቢያን የመጨረሻው ንግስተ ሳባ ናት። 52ኛ ንግስት ተብላ የሰፈረች ናት። ያው እኛ መቁጠር የጀመርነው ሳባን 1 ብለን መቁጠር ስለጀመርን ከዚህ በኋላ ከሳባ ቀጥሎ ያሉትን ከሳባ 1 ብለን እያለን ነው ተከታታይ የምንቆጥረው። አሁን ከንጉስ ሃንዲዮን ሞት በኋላ ንጉስ ሲራህ አንደኛ ነው የነገሰው። ይህም ከ956 እስከ 930 ዓመታት ድረስ ነግሷል። ይህም በነገስታቱ ዝርዝር 4ኛ ላይ የሰፈረ ንጉስ ነው። ይህም ንጉስ ኢትዮጵያ ለ26 ዓመታት ሲያስተዳድር ቆይቷል እና በነገሰ በ10ኛው ዓመት ወደ 1 ሚሊዮን የሚጠጉ በኢትዮጵያ በመላው ኢትዮጵያ የሚገኙትን የእግረኛ ጦር አዘጋጅቶ እንዲሁም በ300 ሰረገላ የተቀመጡ ሰራዊቶችን አዘጋጅቶ ግብፅን ሊወር ይሄዳል። ግብፅንም ወሮ ብዙ ሀብትን እንዲሁም ሰዎችን ከማረከ በኋላ የግብፅን ምርኮ ይዞ ወደ ፓላስቲን ሄዳል እና በፓላስቲንም እዛ ባለበት ወቅት በፓላስቲን ተሸንፎ እዚያው ይወድቃል እና በዚያም ሽንፈቱ ከግብፅ ድሉን ያገኘውን ሀብት በረከት ሁላ ሙሉ ጸጋውን እዛው ያስረክባል። ከዛም ብዙ ወታደሮችን አስጨርሶ ይመለሳል። ይህንንም ታሪክ እንደ ማስረጃነትም ሁለተኛ ዜና መዋዕል ምዕራፍ 14 ላይ ከቁጥር 9 እስከ 13 ድረስ ይህንኑ ታሪክ ይናገራል። ግብፃውያን እንዳሸነፉ በአምላካቸው እግዚአብሔርን ለምነውት እንዳሸነፉ ፓላስቲኖች እንዳሸነፉ ይህን ታሪክ ዜና መዋዕል ይነግረናል፣ ራሱን አጠር አድርጎ ማለት ነው። ከዚህ ከንጉስ ሲራህ አንደኛ በኋላ የነገሰው ንጉስ አሜን ኦቴቪር ዘግዱር የተባለው ንጉስ ነው። ይህ ንጉስ ከ930 እስከ 889 ቅድመ ልደተ ክርስቶስ ነው የገዛው። በነገስታቱ ዝርዝር 5ኛ ላይ የሰፈረ ንጉስ ነው። ይህም ሰፊ ግዛትን የገዛ ነው። ማለትም ኢትዮጵያ ለ41 ዓመታት ገዝቷል። የዚህ የአሜን ኦቴቪር ዘግዱር የተባለው ስመ መንግስቱ ወይም ቅጽል ስሙ ቶማጽዮን ይባላል። ይህም ቶማጽዮን የስሙ ትርጉም የጽዮን ፀሐይ ወይም የጽዮን ንጉስ ነው እና ከዚህ ቶማጽዮን ከሚለው ከስሙ በመነሳት ኦሪታዊ ንጉሰ ነገስትነቱን ያመላክታል ማለት ነው። በተጨማሪም ዘግዱር የሚለው የስሙ ትርጓሜ ግዕዘኛውን የግዱር ስለሚመስል ስያሜ ወደ ሳባዊነት ያመራል ተብሎ ወይም ያመለክታል ተብሎ ይነገራል እና ሌላኛው ደግሞ ዘግዱር ማለት በግዕዝ ገፊ ማለት ነው። ይህም ስም የተሰጠው የዚህ ንጉስ እናቱ ይሄ ንጉስ አሜን ኦቴቪር በተወለደ ጊዜ እሱም በወለደችው በ1 ወሯ ስለሞተች ቀድሞ ከወጣለት ስም ላይ ዘግዱር የሚለው ቅጽል ስም እንደተጨመረለት ይነገራል እና ይህም ንጉስ ከሞተ በኋላ አክሱማይ ራሚሱም የተባለ ንጉስ ነው የነገሰው። ይህ ንጉስ አክሱማይ ራሚሱም ከ889 እስከ 869 ድረስ ኢትዮጵያን ሲያስተዳድር ቆይቷል እና እሱ በገዛበት በዚህ በ20 ዓመታት ውስጥ ምን እንደፈጸመ አይታወቅም። ሰፍሮ የምናገኘው ነገር ስለሌለ ግን ይሄ ንጉስ በነገስታቱ ዝርዝር
ሰባተኛ ላይ ሰፍሮ ስድስተኛ ላይ ሰፍሮ የምናገኘው ንጉስ ነው። ከዚህ ቀጥሎ የምናየው ከአክሱም አይራሚሱ ቀጥሎ ደግሞ የሲራ ሁለተኛን ታሪክ ነው። እሱም ትንሽ መጠነኛ ታሪክ አለው። የእርሱን ታሪክ እኔ ንጉስ ሲራ ሁለተኛ ከ869 እስከ 831 ቅድመ ልደተ ክርስቶስ የገዛ ንጉስ ነው። ይህም ስመ መንግስት አለው። በስመ መንግስቱ ወረደ ፀሐይ ተብሎ እንደሚጠራ ይታወቃል። እና ኢትዮጵያ ለ38 ዓመታት ያህል አስተዳድሯል። በዘመኑም ከፈጸማቸው ታሪኮች ውስጥ አስቀድመን ባልነው በሲራ አንደኛ ጊዜ ወደ ፓላስቲን ዘምቶ ሲራ አንደኛ እንደተሸነፈና ብዙ ወታደሮች እንዳስጨረሰ ይታወቅ ስለነበረ የእርሱን ደም ለመበቀል እንቅስቃሴ አድርጓል። እና በዚህ እንቅስቃሴም ጦሩን አደራጅቶ ወደ ፓላስቲን በማምራት ዮራም ከተባለው ከእስራኤል ንጉስ ጋር ጦርነት አድርጎ ወቅቶት አገሩን አጥፍቶ ወደ ኢትዮጵያ ተመልሷል። ይህንንም ታሪክ ቅድም ባልነው በሁለተኛ ዜና መዋዕል ላይ እናገኘዋለን። የቅድሙ በሁለተኛ ዜና መዋዕል ምዕራፍ 14 ላይ ሰፍሮ ስናገኝ የዚህኛው ደግሞ ምዕራፍ 21 ላይ ከቁጥር 16 እስከ 17 ድረስ ኢትዮጵያውያን ብሎ ቃል በቃል ይህን ታሪክ ራሱን ይነግረናል ማለት ነው፣ ድል መደረጉን። ከዚህ በኋላ የነገሰው ከሲራ ሁለተኛ በኋላ ተዋሲያ የተባለው ንጉስ ነው። የእሱም ታሪክ ይህ ንጉስ ተዋሲያ ከ831 እስከ 810 ድረስ የገዛ ንጉስ ነው፣ ከሲራ ሁለተኛ ቀጥሎ ማለት ነው። ተዋሲያ ወይም አውሳቢያስ እየተባለ ነው የሚጠራው። ይህም ኢትዮጵያ ለ21 ዓመታት ሲያስተዳድር ቆይቷል። በነገስታቱ ዝርዝር 8ኛ ላይ የሰፈረ ንጉስ ነው እና ልክ እንደ ሲራ ሁለተኛ ወረደ ፀሐይ የሚል ስመ መንግስት ነበረው። የዘር ተዋረዱም ወይም ትውልዱ ከቀዳማዊ ሚኒሊክ እንደሆነ ይነገራል። እና የዘር ተዋረዱም ሲጠቀስ ሚኒሊክ አትራምን ይወልዳል። አትራም ደግሞ አብራሊዮስን ይወልዳል። አብራሊዮስ ደግሞ ከኑቢያ ኢትዮጵያ ከሚገኙ ከአሞን ሊቀ ካህናት ከሆነች ከአንዲት ሴት ተዋሲያን ወይም አውሲያን ይወልዳል ማለት ነው። እና ይህ የኑቢያ ኢትዮጵያ ማን እንደሆነች እንዲሁም አሞን ማን እንደሆነ ቀድሜ የሰሯቸው ተከታታይ ቪዲዮዎች አሉ። የተወረደች ኩሽ ከሚለው ጀምሮ እሱ መመልከት ትችላላችሁ። እና የተዋሲያ በንግስና ዘመኑ ጊዜ እያለ የአሞንን ሊቀ ካህናት እና በዘመኑ ከአባቱ የወረሳቸው ቀድሞ ከነበሩት የኦሪት ካህናት ጋር አከራክሮ በክርክሩ የአሞን ካህናት ኦሪታውያንን ድል ስለነሱ ወይም ስላሸነፉ በክርክሩ እርሱ ራሱ ኦሪታዊነቱን ወይም ቀድሞ የነበረውን ከዘር ተዋረዱ ከአባቱ ከቅድመ አያቱ የነበረውን ኦሪታዊነቱን ክዶ ወደ እናቱ ሃይማኖት ወደ አሞን አምልኮ ዞሮ እንዲሁም ኦሪታውያንን በጣም ሲያስጨንቃቸውና ሲያስፈራራቸው እንደነበረ ሙሴ በጃን ሞሪዮ መጽሐፍ ላይ ጠቅሶታል። ሙሴ ጃን ሞሪዮ በተባለው መጽሐፍ ላይ ተጠቅሶ ይገኛል። እና ከዚህ ጀምሮ ነው የመንግስት ሃይማኖት ከኦሪት ወደ አሞን ማለት ያው የግብጾች አምላክ ማለት ነው። ከኦሪት ወደ አሞን ማምለክ እንደተጀመረ መረዳት የምንችለው እንደተባለውም በዚህ ጊዜ የጋብቻ ትስስር፣ የሃይማኖት ለውጥ ተደርጎ የመናገሻ ከተማ ለውጥም ሲደረግ የምናየው ከዚህ ከንጉስ አውሲያ ጀምሮ እንደሆነ ይነገራል። ከዚህ አንጻር ወይም በአንጻራዊነት ስንመለከት የሳባ የመናገሻ ሳባ የተባለችው ከተማ መናገሻ ከተማ ሆና የቆየችው እስከዚህኛው ንጉስ ከንግስተ ሳባ ጀምሮ እስከዚህኛው እስከ አውሲያ ወይም ተዋሲያ ድረስ እንደቆየች ማወቅ እንችላለን ማለት ነው። እና ከዚህ በኋላ ባሉት ጊዜያት ውስጥ ነገስታቶች መቀመጫቸውን ወደ ናፓታ መልሰው ሲያደርጉ እንመለከታለን ማለት ነው። በቀጣይ የምንመለከተው ንጉስ ከ810 እስከ 778 ቅድመ ልደተ ክርስቶስ የገዛ ንጉስ ነው። ይህ ንጉስ በጣም እጅግ ስመጥር የሆነ በራሱ ሐውልት የቆመለት ግብጽ ድረስ ሄዶ ነገስታቱን ድል ያደረገ በጣም እጅግ አስፈሪ ግርማ ሞገስ ያለው የድንቅ ንጉስ ነው። ይህም ንጉስ ፒያንኪ ሁለተኛ በመባል ይጠራል። ይህም በኢትዮጵያ ነገስታት ታሪክ ላይ በጣም እጅግ ስመጥር ከተባሉት ውስጥ አንዱ ነው። እና ይህ የፒያንኪ መናገሻ ከተማዋ ወይም ዋና ከተማው ናፓታ ናት። ይህም የአውሲያ ቅድም ያለው ወይም የታዋሲያ ልጅ እንደሆነ ነው የሚነገርለት። ያው ሃይማኖቱም በአሞን ጣዖት መሆኑ በደንብ ይታወቃል። አባቱ ኦሪታውያንን እያስጨነቀ የአሞንን ሃይማኖት እየደገፈ ይኖር ስለነበረ ይህም ፒያንኪ ሁለተኛ ሜሪ አሞን በሚል ስም ይጠሩታል። ትርጉሙም ካህኑ ንጉስ ማለት ሲሆን የህይወት መቅደስ በእርሱ ላይ ነው እያሉ ያመሰግኑትም እና ያወድሱት ነበርና ይህ ፒያንኪም ለአምላኩ ለጣዖቱ ማለት ነው ለአምላኩ ለአሞን እጅግ ፍቅሩ የገነነ ነበረ። እና በግብፃውያን የአጻጻፍ ዘዴ የሂሮግራፊ ስሙ ሲጻፍና ሲነበብ ፒያንኪ ተብሎ የሚል ሲሆን በእኛ በኢትዮጵያውያን ታሪክ ነገስት ላይ ደግሞ
ፒያንኪያ ወይም ህዝባይ ተብሎ ይሰፍራል። አንዳንድ ጊዜም ደግሞ አብራሊዮስ ተብሎ ሰፍሮ እናገኘዋለን ማለት ነው። እና ይህ ፒያንኪ ከአምላኩ ከአሞን ጋር የነበረውን ጥልቅ ፍቅር እንዲሁም ሲያመሰግነው ሲምልበት እንደነበረ ወደፊት የምናየው ይሆናል። እና ይህ ፒያንኪ ሁለተኛ በናፓታ መቀመጫውን አድርጎ ኢትዮጵያን በሚመራበት ወይም በሚያስተዳድርበት ጊዜ በግብፅ የነበረው ፈርዖን ንጉስ ተፍነክት ይባላል። እና ይህ ንጉስ ተፍነክት በከፊል ወይም በግማሽ ግብፃዊያን ዘንድ ተቀባይነት አልነበረውም። እና እነዚህ ለተፍነክት አንገዛም ብለው ሸፍተውበት ነበርና በዚህም ለጦርነት የተሰለፉ ግብፃውያን ፒያንኪን ኢትዮጵያ የሚገኘውን ፒያንኪ ሁለተኛ እንዲረዳቸው መልእክት ልከው ጠይቀውት ነበርና ፒያንኪም ፖአርማናና ኦዋሜሪስኪን የተባሉት ሁለት የጦር አለቆችን በእነሱ የሚታዘዝ ጦር ከናፓታ ወደ ላይ ግብፅ ልኮ እርሱ ደግሞ በዋናው በናፓታ ተቀምጦ ሌላኛውን ጦር ማዘጋጀት ይጀምራል። እና የፒያንኪ ሁለተኛ በምን አይነት ሁኔታ ግብፅን ድል እንዳደረገ የሚያስረዳ በበርካታ መጽሐፍ ላይ በበርካታ ሰነድ ላይ ከመኖሩም በላይ በጥንቱ አጠራር ናፓታ የምንላት ዛሬ ጀበል ባርካ በምትባለው ቦታ ላይ ራሱ ባሰራ ሐውልት ላይ የሚገኝ ጽሁፍ ተጨማሪ ማስረጃ አለ ይህን ታሪክ የሚያጠናክርልን። እና ሙሴ ማሪዎት የሐውልቱን መጠን ለክተው ጽሁፉን እንደገለብጡት እና ሙሴ ሩጅ የተባሉትም ደግሞ ወደ ፈረንሳይ እንደገለብጡት እንዲሁም የሀገራችን ሊቅ የምንላቸው የታሪክ ጸሐፊ ተክለ ጻድቅ መኩሪያም ወደ አማርኛ እንደተረጎሙት ይነገራል። እና ይህም ሙሴ ማሪዎት የሐውልቱን ርዝመቱን 1 ሜትር ከ80 እንደሚሆን እንዲሁም ስፋቱ 1 ሜትር ከ84 ውፍረቱ ደግሞ 43 ሴንቲሜትር እንደሆነ ለክቶ ጽፎልን እናገኛለን። እና ይህ በጣም እጅግ በሂሮግራፊ የተጻፈና እጅግ ስመጥር የሆነ ታሪክ ነው። በጣም በጎብኚዎች የሚታወቅ ታሪክ ነው። እዚህ ሐውልት ላይ የሰፈረው በላይ በኩል በሁለቱም በኩል ማለት ነው በቱብ ማለት ያው ንጹህ ተራራ ማለት ነው። በቱብ የሚቀመጠው የዓለም የዙፋኖች ጌታ ብለው የአሞንን ምስል አድርገዋል። ከዚህ ከአሞን ምስል ፊት ለፊት ደግሞ የንጉስ ፒያንኪ ምስል ሲታይ 3 የግብፅ ነገስታት ተንበርክከው ሲሰግዱለት፣ ሌላኛው ደግሞ በግራ እጁ ለግብር ያመጣለትን የራሱን ፈረስ እንዲሁም በቀኝ እጁ ደግሞ ጸናጽል ይዞ ሚስቱን ከፊት ለፊት እንድትቀድም አድርጎ እሱ ከኋላ ሆኖ ሲለምን ይታያል። ይህ ንጉስ ማን ነው ካላችሁ ወደኋላ የራሱን ታሪክ ስለምናገናኝ ታውቁታላችሁ። እና ከዚህ ምስሎች በታች ደግሞ በሐውልቱ በሁለቱም በኩል ወደ 150 የሚጠጉ መስመሮች አሉና በዚያው በጥንቱ የግብፃውያን አጻጻፍ ዘዴ ታሪኩ ተመዝግቦ ይገኛል ማለት ነው። በሂሮግራፊክ ላይ በዛ በመስመሩ ላይ ታሪኩ ሰፍሮ ይገኛል ማለት ነው። በዚህ ጽሁፍ የመጀመሪያው መስመር ላይ እንዲህ የሚል ጽሁፍ ሰፍሯል። ዘላለማዊ ወይም ዘላለም ሕያው የሆነው ፒያንኪ የታይታይና የላይ ግብፅ ንጉስ በነገሰ በ21ኛው ዓመት በቶት ወር ግርማዊነቱ እንዲህ ያለ ተብሎ የእሱ ንግግር ተቀምጧል። ይህም ከአባቶቼ ይበልጥ የሰራሁትን ስሙ፣ በቱም አምሳል ከአማልክት የሰረስኩ ንጉስ ነኝ ይላል። ቱም ያለው በማታ ፀሐይ የሚመሰል አምላክ ነው። እና ከዚህ ቀጥሎ ደግሞ ከእናቱ ማህፀን ለንጉስነት የተመረጠ መሳፍንት ያከበሩት በአማልክት ዘንድ የተወደደ ራሱ ደግ አምላክ የፀሐይ ልጅ ፀሐይ በገዛ እጁ የፈጠረችው ፒያንኪ ሜሪ አሞን የሚል ጽሁፍ ይገኛል ማለት ነው። እና ከዚህ ቀጥሎ ወደ ታሪክ ስንመለስ ቀድሞ የላካቸው ወደ ላይ ግብፅ የላካቸው ሁለቱ የጦር አለቆች የግብፅ ፈርዖን የተፍነክት ሰራዊት የማይደፈር መሆኑን የሚገልጽ መልእክት ለንጉሳቸው በስጋት ጽፈው ይልኩለታል። ይህም ፒያንኪ ሁለተኛ መልኩን ከሰማ በኋላ ለሁለቱ የጦር አለቆች ለፖአርማናና ኦዋሜርስኪን እንዲህ የሚል መልእክት ይልክባቸዋል። ወደ ሄራክሊዮፖሊስ ሂዱ፣ ተዋጉ፣ ሰውንም ከብቱንም በወንዝ ላይ የሚገኙትን ጀልቦች ሁሉ ማርኩ። ማንም ሰው ወደ አደባባይ ወጥቶ አይስራ፣ ገበሬም አይረስ፣ ከተማዋንም ክበቡ፣ ያለ ስንፍና ውጓት ይላል። እና ይህን መልእክት ቴብ ላሉት የጦር አለቆች ከላከ በኋላ እርሱ በናፓታ ሆኖ ሌላ ተጨማሪ ጦር ያዘጋጅ ነበርና ለጦር ሰራዊቱም ጉዞ ከመጀመራቸው በፊት እንዲህ የሚል የምክር ቃል ይነግራቸዋል። እንደ ጨዋታ በሌሊት አትጉ፣ ነገር ግን ወታደሩን ሰብስቦ ወደ እናንተ ሲጓዝ ተዋጉት። ጦርነቱንም ሊጀምር ሲል አምላካችን አሞንን እንደላከን አስቡ። በቴብ ከተማ ስትደርሱ ቀስትና ጦራችሁን አስቀምጣችሁ በሀፕ ያለው ሀፒ ኮርማ አምላክ ማለት ነው፣ በሀፕ ትይዩ ባለ ወንዝ ተነክራችሁ ታጥፋችሁ በጥምቀት ከሰውነታችሁ አንጹ ይላል። እና ከመካከላችሁ ማናችሁም ሹም የጌታን የአሞንን ቃል አይጣስ፣
ያለ እርሱ ማንም ወታደር ዋጋ የለውም። የተሰበረውን ክንድ አሸናፊ ሊያደርገው ይችላል። ብዙዎችን ያደክማል። አንዱን ሰው ከብዙ ሺህ ሰው እኩል ያደርጋል። በመሰዊያውም ፊት ባለው ውሃ ታጠቡ፣ በፊቱም ተደፍታችሁ እንዲህ በሉት ይላል። የሚሉትን ነው የሚነግራቸው። በሰይፍህ ጥላ ውስጥ ነን፣ ለመዋጋት የምንችልበት መንገድን ምራን። የምትልከው ልጅ ብዙዎችን ያስፈራል። ማለት ስለ ተፍነክት ነው የሚነግሩት ማለት ነው። ተፍነክትን ነው እንደዚህ ብላችሁ በሉት የሚለው ለአምላካቸው። ተፍነክትን ያስደነብራል ብሎ ፒያንኪ ሊነግሩ የፈለጋቸውን ነገሮች ለወታደሮቹ ይነግራቸዋል ማለት ነው። እና ወታደሮቹም በፊቱ ተደፍተው ለእኛ ሰይፋችን ስምህ ነው፣ ጥበብህ ሰራዊትን ትመራለች፣ ህብስትም በአካላችን ውስጥ ሆኖ ለጉዟችን ስንቅ ነው፣ ወይንም ጥማችንን ያረካል፣ ድል አድራጊ ንጉሥ ነህ አሉት። እና እነዚህም ወታደሮች እንዲህ ካሉት በኋላ ወደ ሰሜን ጉዟቸውን ይጀምራሉ። በመርከብ ሆነው በአባይ ወንዝ ሲያቋርጡ ፒያንኪን ለመውጋት በመርከብ ሆነው ከሰሜን ወደ ደቡብ ከሚመጡት ጋር ከሌላ ወገን ነው የሚመጡት፣ ፒያንኪን ለመውጋት ማለት ነው። እነሱ ወደ ደቡብ ሲመጡ የፒያንኪ ጦር ደግሞ ወደ ሰሜን ሲሄድ መሀል ላይ ድንገት ተገናኝተው ውጊያ ይጀመራል። በሁለቱም ወገን በውጊያው መካከል በሁለቱም ወገን በርካቶች ካለቁ በኋላ ነገር ግን የፒያንኪ ወታደሮች ስላሸነፉ የማረኩን ሰራዊትንና የቀረውን መሳሪያም ወደ ጌታቸው ልከው እነሱ ጉዟቸውን ወደ ሄሬክሊዮፖሊስ ከተማ ይደርሳሉ። እና በዛም ጊዜ ተፍነክት በበኩሉ ጦሩን ይዞ ስለሰማ ጦሩን አዘጋጅቶ ነበር የጠበቃቸው እና ግጥሚያው ወይም ውጊያው ይጀመራል። በዚያን ጊዜ ግን ይህ ውጊያ እንደማይችል ይረዳል ተፍነክት ፈርዖን ማለት ነው። ይህን ሲረዳ የፓፔካን ወንዝ የተባለ እሱን ተሻግሮ ፓፔካንን ተሻግሮ ወደ ታይታይ ግብጽ የታችኛው ክፍል የምንለው የግብጽ ታችኛው ክፍል የምንለው ወደዛ ይሸሻል ማለት ነው። በግብፁም የሸሸበትን ምክንያት የፒያንኪ ወታደሮች የእሱን ወታደሮች በቅጽበት ሲጨርሷቸው ወይም የራሱ ወታደሮች በቅጽበት እያለቁበት መሆኑን ሲረዳ በፍጥነት ወደ ታይታይ ግብጽ ይሸሻል እና የፒያንኪ ጦርም የግብፅን ከተሞች አንድ ባንድ እየተቆጣጠሩ ግዛታቸውን እየያዙ ሰራዊታቸውን እያሸነፉ ይሄዳሉ እና በዚህ ጊዜ ከተማውን እንደከበቡት እንደያዙትም ለንጉሳቸው ለፒያንኪ መልእክት ይልኩለታል። ሆኖም ግን ሙሉ ድል ወይም ሙሉ ደስታ አልነበረም። ፒያንኪ ግን ከዚህ ከድል የሁላ ከተቆጣጠሩለት ድል ካደረጉለት ይልቅ የተፍነክት ማምለጥ እና የሄራክሊዮፖሊስ ውስጥ የሚገኘው የናምሩድ ከነሰራዊቱ መሸሸግ እና መሰወር በጣም ልቡን ነክቶታል፣ ተጨንቋል። እንዲናደድም ወይም እንዳይደሰት ያደረገው ነገር ይሄ ነው እና እጅግ ተቆጥቶ ለወሬ ነጋሪው ወይም ለመልእክተኛው ከታይታይ ግብጽ አንድ ወታደር ከተረፈና ሁሉንም ድል አድርገው መምታት ካቃታቸው ራሱ ሄዶ በሕይወት አምላክ በፀሐይ አምላክ ፍቅር የሆነው በአሞን በአባቱ ቸርነት ባደረገለት እንደሚምልና እንደሚጨርሳቸው እንዲሁም እሱ የተናገረው ቃል በቃል ሄጄም የሰራውን ሁሉ አፈራርሰዋለሁ፣ ጦርነቱን በቃኝ እንዲል አደርገዋለሁ። በአመቱ መጀመሪያ ላይ ስርዓተ ክህነቴን ፈጽሜ በዓሉ በሚውልበት ጊዜ ለአባቴ ለአሞን ስለቴም በሚያምረው በዓሉ ላይ አከብርለታለሁ ይላል እና በደመቀ በዓልም ወደ ቴብ ገብቶ በቤተ መቅደሱ ዙፋን ላይ እንዲቀመጥ አደርገዋለሁ። ለአምላኩ ነው እንደዚህ የሚለው። በዚያን ጊዜ የታይታይ ግብጽ ቅጣታቸውን ወይም መቆጣቴን እንዲያውቁ አደርጋለሁኝ የሚል መልእክት ይልካሉ ለጦሮቹ ማለት ነው። እና እነዚህ የጦር አለቆቹም ይህን በሰሙ ጊዜ ሞራላቸው ይነሳሳና ብዙ ጀብድ ፈጽመው የቀሩ ደግሞ አንዳንድ ከተሞች አሉ። ብዙ ድል ቢያደርጉም የቀሩ አንዳንድ ከተሞች አሉ ድል ያልያዟቸው ማለት ነው። እና በድጋሚ መልእክት ይልኩበታል። ፒያንኪ ግን በዚህም ድል ቁጡ አልበረደም ማለት ነው። ስለዚህ ፒያንኪ ራሱ በሰራዊቱ መካከል ተገኝቶ ራሱ አመራር ካሰጠ ሙሉ ድል እንደማይገኝ ይረዳል። በዚህም የቶቶር በገባ በ9ኛው ቀን ሰራዊቱን ይዞ ከናፓታ በመርከብ ወደ ቴብ ከተማ ያደርጋል። ቴብ ከተማን በደረሰ ጊዜ ዘውዱን እንደደፋ ከመርከብ ይወርዳል። በወረደም ጊዜ ለእርሱ የክብር በተዘጋጀለት በሚያምር ሰረገላ ተቀምጦ ወደ ሄራክሊዮፖሊስ ይሄዳል። እንደደረሰም በፊቱ ለቆሙት ቀድሞ ለላካቸው ለራሱ ሰራዊቶች በዚህ አይነት እየተዋጋችሁ የትእዛዜን ፍጻሜ የምታዘገዩት ከሆነ የማደርገውን ሽብር ለታይታይ ግብጽ አሳያታለሁ የሚል መልእክት ይነግራቸዋል እዛው ላሉት ሹማምንቶች።
እንዲህ ካለ በኋላ በእርሱ መሪነት ውጊያው ይጀምራል። መዋጋት በጀመሩ በሶስተኛው ቀን ተሸሽጎ የነበሩትን ናምሩድና ተከታዮቹን እዛው ምሽጋቸው ውስጥ ገብተው ጥቃት አደረሱባቸውም። ወዲያውም ምሽግ ውስጥ የቀሩት የተረፉትም ወዲያውም እየወጡ የከበሩ ገጸ በረከት የያዙ መልእክተኞችን ይዘው እየወጡ የይቅር በለን ጥያቄ ለፒያንኪ ንጉስ አቅርበውለታልና ንጉስ ናምሩድም ሳይወጣ ቀድሞ ሚስቱን ለአማላጅነት ወደ ፒያንኪ ይልካታል። እሷም ቀጥታ እሱ ጋር ከመምጣት ይልቅ ወደ ፒያንኪ ሴቶች ልጆችና እህቶቹ ወደ እነሱ ወዳሉበት ሰፈር ሄዳ ንጉስ ፒያንኪን አራሩልኝ፣ መንፈሱም ከፍ ያለ ፍርዱም ታላቅ ናት በማለት የልመና ያማልዱኝ ጥያቄ ትልካለች። ንጉስ ፒያንኪም ደግሞ በሴቶች አማካኝነት ለቀረበለት ጥያቄ ልቡ ይለሰልሰልና ንጉስ ናምሩድም ሚስቱን ከላከ በኋላ ዘውዱን ደፍቶ ዘውዱን እንዳደረገ ወደ ፒያንኪ ይሄዳልና ለፒያንኪ እንዲህ የሚል ቃል ይነግረዋል። የህይወትን መንገድ ዘጋ፣ እንደ ፍላጻ ወደ ሰማይ በበር እንኳን ትደርስብኛለህ። የደቡብ ሀገሮች ተሸነፉ፣ የሰሜኖቹም አጎነበሱ። በጥላ ስር መኖር አንችል። ሌሎች የግብፅ ከተሞች ወይም የግብፅ ከተሞች ነገስታት የገበሩልህ ቁጥርና እኔ ከነርሱ የበለጠ እሰጥሃለሁ ብሎ ይማጸነዋል። እና ቅድም ያልነው በምስሉ ላይ አንድ ሚስት ከፊት ለፊት ሆና ንጉሱ ከኋላ ሆኖ ሲለምን ይታያል ተብሎ ሐውልቱ ላይ የምናየው የዚህ የንጉስ ናምሩድን ታሪክ ነው ማለት ነው። እና ከዚያም በኋላ ወርቅ፣ ብር፣ እንቁ እና ብዙ መሳሪያዎችን ሌሎችም በዘመኑ ተፈላጊ የሆኑ እቃዎችን ለፒያንኪ ተሰጡና ጊዜያዊ ግምጃ ቤቱ ይሞላል። እዛው ለጊዜያዊ ግብጽ ላይ የሰፈረው ጊዜያዊ ግምጃ ቤቱ ይሞላል። ቀጥሎ እርሱ በራሱ በቀኝ እጁ በሰማያዊ እንቁና በወርቅ የተሰራ ጸናጽል ይዞ ለንጉስ ፒያንኪ ያቀርባል። ይህም ቅድም በቀኝ እጁ ጸናጽል ይዞ ይለምናል ያለው ይህ ንጉስ ናምሩድ እንደሆነ ማረጋገጥ እንችላለን ማለት ነው። ከዚህ በኋላም ሌሎችን በተመሳሳይ ገጸ በረከት እየያዙ ሌሎች ከተሞችን ወደ ፒያንኪ እየመጡ መግባታቸውን ወይም ልመናቸውን ቀጠሉ። ብዙዎቹ ድል ከተደረጉ በኋላም ሮህ የምትባል አነስተኛ ከተማ ቀርታ ነበረ ድል ያልተደረገች ማለት ነው። እና ፒያንኪ ወደዛች ከተማ ተጉዞ በዚያች ከተማ ማለት በርካታ የታይታይ ግብፅ ወታደሮች እዛው ተሸሽገው ቆይተው እዛው በምሽጋቸው ቁጭ ብለው ነበር እና ትልልቆች ከተሞች ያልመለሱትን የኢትዮጵያን ሰራዊት ይቺ ሮህን የምትባል ከተማ እንዴት መከታታሉ ብላ ማሰቧ ማለት እነሱ እዛ ምሽጋቸው ውስጥ እየተደራጁ ነበርና እንዲህ ብለው ማሰባቸው ፒያንኪን ያስገርመው ነበርና ከማስገረምም አልፎ ያዝንላቸው ነበርና እንዲህ የሚል መልእክት ይልክላቸዋል። የጥንት ፈርዖኖች ኢትዮጵያውያንን አስገበርን በማለት ፋንታ ምስኪኖችን አስገበርን ብለው ነበር እና ያው የስላቅ ንግግር የመሰለ አሁን ደግሞ ያ የማኮሰስ ቃል በእኔ በፒያንኪ ሁለተኛ ተለውጧል ይላል። እና እናንተም በሞት የምትኖሩ ደካሞች ምስኪኖች የምሽጋችሁ መዝጊያ ሳትከፍቱ ጥቂት ጊዜ ያለፈ እንደሆነ በሚደርሰው እልቂት ኃላፊነታችሁን ትወስዳላችሁ እና ለህይወት የከፈትኩላችሁ መዝጊያውን አትዝጉ፣ ሞትን አትምረጡ፣ በሀገር ፊት ህይወትንም አትናቁ ይላል። እና እነርሱም ይህን ቃል በሰሙ ጊዜ ሳያመነቱ ወዲያው እንዲህ የሚል መልእክት ይልኩለታል። የአምላክ ጥላ በራስ ስላለ ክንዱ ከሰጠ ቃል ከአምላክ አንደበት እንደወጣ ተቆጥሮ ወዲያው ይፈጸምልሃል። አምላክ እንደወለደ በስራ ሁሉ ይታወቃል። ከተማዋና መዝጊያዎቿ ከስልጣን በታች ናቸው። እንደ ልባችን አስወጣን አስገባን ብለው ይህን ቃል ይልኩለታል። ይህም ቃል ፒያንኪ በደረሰው ጊዜ ጦርነቱን ትቶ ልመናቸውን ሰምቶ በሰላም እንዲወጡ ፈቀደላቸው ማለት ነው። እና ፒያንኪ ከዚህ ንጉስ የምናየው ፒያንኪ በሰላም ለሚማረክ ጠላት ሩሩህ እንደነበር ነው። ሌላው በጦርነት ላይ ካልተገደደ በቀር ነፍስ በከንቱ ማጥፋት አይወድም። እንዲሁም የሚዋጋውን ሀገር አስቀድሞ ነው ያስጠነቅቃል። ቅድም ያስጠነቅቅና እምቢ ያለውን እንግዲህ ያው እርምጃ ይወስድበታል ማለት ነው። እና የጦር አለቆቹ በዚህ አይነት መመሪያ እንዲዋጉ ነበር ሲነግራቸው የነበረው ማለት ነው። እና ፒያንኪ ትእዛዝና ምክር ሲሰጣቸው ንግግሩ በምሳሌና በሚደንቅ የፍልስፍና እውቀት የታጀበ ነበር እና ግልጽና አጭር እንደነበር ነው የሚታወቀው። የሮህን ከተማ ከያዘ በኋላ ሜሪቱም ወደምትባል ከተማ በመምራት በዚያ የመሸጉትን ሰራዊቶች ከነመሪያቸው የተለመደውን አይነት ቅድመ ማስጠንቀቂያና ምክር አስቀድሞ እንዲህ የሚል መልእክት ይልክባቸዋል።
በፊታችሁ ሁለት የመንገድ መስመር አስቀምጡ፣ ፍላጎታችሁን ምረጡ። ምሽጋችሁን ብትከፍቱ ሕይወትን ብትዘጉ ሞትን ታገኛላችሁ። ግርማዊነቴ በተዘጋ ከተማ ላይ ማለፍ አይችልም ብሎ መልእክት ይልክላቸዋል። እነሱም ወዲያው በፍጥነት አባትህ የውርስን ቅርስ ለአንተ አዘጋጅቶልሃል። የሁለቱ ዓለሞች የኢትዮጵያና የግብፅ ጌታ እንደመሆን እነሆ ገንዘቦች ናቸው። ዓለምን የምትገዛ ጌታ ነህ የሚል ምላሽ ይሰጡታል። እና ፒያንኪ ከዚህ በፊት ያደረገውን ሁሉ እንዳደረገ ሁሉ እጃቸውን በሰጡ ከተሞች ላይ እየዞረ ቤተ መንግስታቸውን እየጎበኘ እንዲሁም ለአማልክቱ ስለሚያመልካቸው አማልክት በየቤተ መቅደሳቸው እየዞረ የደንቡን የባህሉን የሃይማኖቱን ስርዓት ያደርግ ነበርና ፒያንኪ እሺ ያሉትን በሰላም እምቢ ያሉትን ደግሞ በጦር ብዙዎችን በስሩ እያደረገ ያሸንፋቸው ነበርና በርካቶቹም የአሞን ልጅ ፒያንኪ የኢትዮጵያ ንጉስ መጥቷል የሚለውን ወሬ በሰሙ ጊዜ ሁሉም ያው እጃቸውን ሊሰጡ ተገደው ነበር። አካሄዱም ልክ እንደ ታላቁ እስክንድር እንደነበረም ይነገርለታል። እና ሂደቱ በዚህ ቀጥሎ ብዙ ከተሞችን በፒያንኪ ስር መሆን ቢችሉም ቀደም ሲል ግን ዋና ለዚህ ሀገር መምጣት ምክንያት የሆነውን ገና የግብፅ ዋና ፈርዖን ተፍነክት ግን ገና አልተያዘም። እስካሁን ድረስ የሁላ ከተማ ሲሸበር የሁላ ከተማ ሲይዝ ግን እንትና ተፍነክት አልተያዘም ነበር። ይልቁንም ይህ ተፍነክት በተሸሽጎ ለውጊያው ሱካሪስና አስርኮን የሚባሉ ሁለት ንጉሶችን ከጎኑ አድርጎ ውጊያውን ለመጀመር በመጠባበቅ ላይ ነበረ። በተጨማሪም ታላቋ የፈርዖኖቹ መቀመጫ የሆነችው መንፊስ ገና አልተያዘችም። ምክንያቱም ተፍነክትም ከነተከታዮቹ የመሸገው በዚች በታላቋ ከተማ በመንፊስ ስለነበረው እና ፒያንኪ ወደ መንፊስ ተጉዞ እንዲህ የሚል መልእክት ይልክላቸዋል። በዚች ከተማ ውስጥ የምትኖሩ መዝጊያችሁን አትዝጉ፣ አትዋጉ። እርምጃን ያልገፋችሁ እንደሆነ በመንፊስ ለሚገኙ አማልክት መስዋዕቴን አቀርባለሁ። የነበረውን ስርዓት ሁሉ ፈጽማለሁ። ከተማዋን በመልካም ይዛታለሁ። የህፃናት ዋይታ አይሰማም። ተመልከቱ የደቡብን ከተሞች የአምላክን ቃል ካልሰሙት በቀር አንድ ሰው እንኳን አልተገደለም። ስቃይ የተሰራው ለሀጣን ነው የሚል መልእክት ይልክላቸዋል። በዚህ ጊዜ ፈርዖን ተፍነክትም ከሰሜን ወደ መንፊስ መጥቶ የመንፊስ ከተማ ኃይለኛ ናት፣ ወታደሮቿም ጎበዞች ናቸው እያለ እንደማይበገር ይነግረዋል። በዚህ ጊዜም የተፍነክት ሹሞቹም ቅጥሩን ሊከፍቱት አልቻሉም። ፒያንኪም ይህን ሁኔታ ካረጋገጠ በኋላ ወደ ከተማ ተጠግቶ በምስራቅ በኩል የወንዙ ውሃ መሙላቱንና ቀድሞ ከተማን ከሚያውቃት በላይ ከቀድሞ የበለጠ በደንብ መሸሸጓን እየዞረ ይመለከታል። እና የፒያንኪ ሹማምንቶችም ይህንን አብረውት ባዩ ጊዜ ፍርሃት የሚያሳድር አስተያየታቸውን ለንጉሳቸው ይነግሩታል። ፒያንኪም የሹማምንቶችን አስተያየት በሰማ ጊዜ በጣም ተቆጥቶ እንዲህ የሚል ምላሽ ይሰጣቸዋል። በህይወቴ ፍቅር በአሞን በአባቴ በአሞን ቸርነትና ጸጋ ይህ ሁሉ ያደረግኩት በአሞን ትእዛዝ ነው። አሞንን በልባቸው አላስቀመጡትም፣ ትእዛዙንም አላወቁም። ይህንን ሁሉ አሞን ያደረገው ልባቸውን ያጸናው የሽብሩን ኃይል ለማሰማት ሲል አውቆ ነው። እንግዲህ ይህችን ከተማ እንደ ማይበል ሆኜ እንዳነሳት አባቴ አሞን አዟል ይላል። እና ከዚህ በኋላም ጀልባዎችን፣ ታንኮችን፣ መርከቦችን ሁሉ ሰብስቡ ብሎ አዘዘ ማለት ነው። እና በባህሩ በኩል አድርገው ወደ መንፊስ ከተማ ውስጥ ሊገቡ ለተዘጋጁት ወታደሮቹ ሌላ ተጨማሪ መልእክት ራሱ አዛዥ ሆኖ ሌላ ተጨማሪ መልእክት ይነግራቸዋል። ይህም ግማሻችሁ ከተማውን ውጉ፣ ግማሻችሁ ደግሞ በበር በኩል ወደ ውስጥ ግቡ። የሚማረክ ሹም ስታገኙ አይገባምና እንዳትገልፉት። ደቡብንና ሰሜንን ከያዘ በኋላ በሁለቱም ሀገሮች መካከል ባለው ጊዜ ባለችው መካከል በመንፊስ እረፍት እናደርጋለን ብሎ ይነግራቸዋል። ይህን ከተናገረ በኋላ የፒያንኪ ወታደሮች ወዲያው ወደ ከተማዋ ገብተው ብዙ ሰው ይገላሉ፣ ብዙ ሰውን ይጨርሳሉ። ቀጥሎም ራሱ ፒያንኪ ከነሰራዊቱ ገብቶ ትልቋን ከተማ መንፊስን እንዳለው ይቆጣጠራትና ይይዛታል። ይህንን ታሪክ ዜና መዋዕሉ ራሱ እንደሚለው በድሉ ማግስት ብዙ ሹማምንቶች ከነ ህይወታቸው ተማርከው ፊቱ እንደቀረቡ ፒያንኪም ቤተ መቅደሶች እንዲከበሩና ቀድሞ ሲያደርገው የነበረውን ተግባራዊ እንዳደረገ የደንቡን ማለት ነው ደንቡን መስዋዕት እንደተቀበለ የዜና መዋዕል ይነግረናል ማለት ነው። ፒያንኪ ይህን ሁሉ ከተማ ከያዘና ነገስታቱን ሁሉ ለኢትዮጵያ ንጉስ ለፒያንኪ እንዲገብሩ ከተደረገ በኋላ ይልቁንም ታላቁ የመንፊስ ከተማ ከተያዘች በኋላ ተፍነክት ተስፋ እንደሌለው ከተረዳ በኋላ ባለበት በሰሜናዊ ክፍል ስፍራ ሆኖ ወደ ሰሜናዊ ክፍል ተመልሶ ሸሽቶ ነበርና የግብፁ ፈርዖን ተፍነክት ማለት ነው አሳዛኝ መልእክቱን ለፒያንኪ ሁለተኛ ይልካል። መልእክቱም እንዲህ ይላል። ከቁጣ ታገስ፣ በነበልባል ፊት መቆም አልችልም፣ በግለት ተሸነፍኩ፣
ወደ ባህር ደሴት ሸሸው። ከዛች የግለት ቃል የተነሳ መንፈስን ተጠራጠርኩ። በእኔ ላይ የተነሳው ልብ አሁንስ አልቀዘቀዘምን? አሁን ግን በእውነቱ ምስኪን ነኝ። በወንጀል ጥፋት ውስጥ አትጣለኝ። የሚዛን ልክ ትናንሽ ስብርባሪዎች ያውቃል። እነዚህ ለእኔ በይቅርታ አብዛቸው። ዘር ብትዘራ በጊዜው ፍሬውን ታገኛለህ። ፍሬ የሚያፈራው ዛፍ ገና በአበባው አታጥፋው። ፍርሃትን በልቤ ያሳደርክ፣ ሽብርም በአካሌ ውስጥ ተነዛ። በመጠጥ ቤት ውስጥ አልቆምም፣ በገናዬንም ለጨዋታ አያመጡልኝም። በራቤን ጊዜ ከደረቅ ዳቦ በቀር አልበላም፣ ሲጠማኝም የምጠጣው ውሃ ብቻ ነው። ስምን ከሰማሁት ቀን ጀምሮ ፍርሃት በአጥንቶቼ ውስጥ ዘለቁ። አእምሮዬ ተቃጥሏል፣ ልብሶቼ ተበጣጥሰዋል። ወደ ኔት ያለው የራሱ ሀገር የሳይስ ሴት አምላክ የሆነ ቤተ መቅደስ ነው። ወደ ኔት ሸሽጌ ተደብቄ ያለው ና ወደ እኔ ፊትህን እኔ ወዳለሁበት መልስ። አገልጋይህ በይቅርታ ይነጻምን? ያለኝን ሁሉ ወርቅና የከበረ ድንጋይም በመልካም ዕቃ ያጌጡ ፈረሶችን ሁሉ ይወሰዱ፣ ወደ ግምጃ ቤትም ይግቡ። ፍርሃትን ከልቤ የሚያጠፋ መልእክተኛን ላክልኝ፣ ከእነርሱም ጋር ወደ ቤተ መቅደስ ሄጄ ቅዱስ መሐሌን እፈጽማለሁ የሚል መልእክት ይልካል። ፒያንኪም ይህን መልእክት ከሰማ በኋላ እንደ እርሱ ገናና የነበረው ትልቁ ንጉሥ እንዲህ ያለ አሳዛኝ መልእክት ሲልክለት ጠላትነቱን ፍቆ ታላላቅ ካህናትን ልኮ አስመጥቶ ክፉ ነገር ሳያደርግበት ወደ ቤተ መቅደስ ሄደው የአምላኩን ስም ጠርቶ ለኢትዮጵያ ገብራለሁ ብሎ እንዲምል ለተፍነክት እንዲነግሩት ይነግራል። ተፍነክትም የንጉስን የፒያንኪን ትእዛዝ አልጥስም፣ ከቃሉም እልፍ አልልም፣ እሱም ሳይፈቅድ ማናቸውም ሹም አልጎዳም፣ እንደነሱ ቃልና ትእዛዝም እፈጽማለሁ በማለት መሐላውን ይፈጽማል። እና ከዚህ መሐላ የምንረዳው ፒያንኪ ግዛቱን ሰጥቶ እንዳስቀመጠው ነው። ሲያይወስደው ግዛቱን ሰጥቶታል። ግዛቱን ሰጥቶ እንዳስቀመጠው ነው። ለሌሎች ለገቡለት ተመሳሳይ ሹምሽር አድርጎ ፒያንኪ ያለውን በግብርም ያለውን ወርቅና ብር፣ ጌጣጌጦች፣ መሳሪያዎችን በአጠቃላይ ሀብት በመርከብ አስጭኖ ጉዞውን በባህር ላይ ይጀምራል ማለት ነው። ፒያንኪም በልቡ እየተደሰተ በደስታ ተሞልቶ ወደ መናገሻ ከተማው ወደ ናፓታ ሲመለስ ያው ግብፅ እንደል አድርጎ ያስገበረ ጀግና ኢትዮጵያዊ ንጉስ እንደመሆኑ መጠን አቀባበል አድርገውለት ነበረ። ተቀባዮቹም ድል አድራጊው ንጉስ መጣ፣ ግዛት በታይታይ ግብፅ ተዘረጋ፣ ወንዶችን እንደ ሴት አደረካቸው፣ አሞን ህይወትን ሰጠ፣ ክብርም ያንተ ነው፣ ስልጣንና ኃይል ለዘላለም ነው፣ አንተም እስከ ብዙ ዓመት ትኖራለህ በማለት እያሞገሱ አቀባበል አድርገውለት ነበር ማለት ነው። እናም 300 ዓመት ኢትዮጵያን የገዙት ሲያስገብሯት የነበሩት ፈርዖናት እነ ቱቲሞስ ሶስተኛ እነ ራምሲስ ሁለተኛ ሀገር ታላቋ ግብፅ ንጉስ ፒያንኪ ሁለተኛ ባየነው መልኩ ድል ተደርጋለች። እንዲሁም አይደፈር የተባሉት ታላላቆቹ የግብፅ ከተሞች መንፊስ እና የቴብ ከተማ የነሱ ክብር ወደ ናፓታ ዞሯል። እና እነዚህ የፈርዖኖቹ ልጆችም የነርሱ የልጅ ልጆችም ተከታዮችም ነገስታቶች ለኢትዮጵያ ነገስታት እንዲገብሩ ተደርገዋል። ነገር ግን እዚህ ላይ ማወቅ ያለብን ነገር ፒያንኪ ግብፅን በግዛቱ ስራ አድርጎ አስገበራት እንጂ በግብፅ ላይ ከዚህ ድል በኋላ እዛው አልሰፈረባትም። ማለትም 25ኛው ሰርወ መንግስት ቀድሞ እንዳየነው ከዚህ በፊት 25ኛው ሰርወ መንግስት እሱ አልመሰረተውም። ነገር ግን ባስማሉ በመሐላው መሰረት ተፍነክትም ልጁም ለኢትዮጵያውያን ነገስታት ሲገብሩ ኖሯል። ያው በመሃል በመጨረሻው ግን መሐላውን የፈረሰ አንድ የግብፅ ንጉስ ተነስቶ ነበር። ወደፊት የምናየው ይሆናል እሱን። እና ሻባክ የተባለው ደግሞ ኢትዮጵያዊ ንጉስ ተነስቶ 25ኛውን የግብፅ ዳይናስቲ እንደመሰረተ እንረዳለን ማለት ነው። ያም ሆነ ግን የመጀመሪያው መሰረት የጣለው ኢትዮጵያን ግብፅን ማስገበር የጀመሩት በዚህ በፒያንኪ ሁለተኛ ጊዜ መሆኑ ግልጽ ነው። እና ፒያንኪ ደግነት በተላበሰ ጀግንነቱ ግብፅን አስገብሮ ከተመለሰ በኋላ 10 ዓመት ቆይቶ እንዲሁም ግብፅን ከመውረሩ በፊት 21 ዓመት በዘመቻ የቆየበት ጊዜ 1 ዓመት በድምሩ 32 ዓመት ኢትዮጵያን በንጉሰ ነገስትነት አስተዳድሮና አስከብሯት ቆይቷል። እንዲሁም የአባቶቹን ደም በመበቀል ከዚህ ዓለም በሞት የተለየው ንጉስ ፒያንኪ ነው። እና ቅድም ባየነው በሰንጠረዡ ደረጃ ላይ የሰፈረ ንጉስ ነው። እና ይህም በ778 ቅድመ ልደተ ክርስቶስ ህይወቱ አልፏል። እና የእሱም የግዛት ወሰን እዚህ ላይ አብቅቷል ማለት ነው። እንግዲህ ታሪኮቹ ይህን ይመስላል፣ ከብዙ በጥቂቱ ከሙሉ በከፊሉ። ነገር ግን ታሪኩ እዚህ ላይ አያበቃም። ከፒያንኪ በኋላ እነ አክሱማይ ወረደ ፀሐይ፣ እነ ካስታ ህንዲዮን፣ ሻባካ፣ ኒካንታ ህንደኬ፣ ቲራቅ፣ ታንታሙን እያለ ይቀጥላል።
ገና ብዙ ያልተሰሙ ታሪኮች አሉን። ቀጥለን ደግሞ በአፍሪካና በዓለም እንዞራለን። ያሉትን ባህል፣ አኗኗር፣ ዘይቤ ከጥንት እስካሁን ያሉትን እንዳስሳለን። ነገር ግን ይህ በእኛ ብቻ ተወስኖ መቅረት ስለሌለበት ቻናሉን ላይክ በማድረግ ድጋፍ፣ ኮሜንት በመጻፍ በርታት እንዲሰጡ እንዲሁም ለብዙዎች እንዲደርሱ ሰብስክራይብ፣ ሼር ያድርጉ። እናመሰግናለን።